እሺ መጀመሪያ ጨርቃችሁን ፎልድ ስታደርጉ የኢዝ አላዋንስ መጨመር ይኖርባችኋል። ጨርቃችሁ ዌስቴጅ እንዳይሆን ከዚህ ወደዚህ ጨርቃችሁ ፎልድ ስታደርጉ ቸስት ኦቨር 4 ወይም ደረት ሲካፈል 4 ሲደመር ኢዝ አላዋንስ እንደፈለጋችሁ መስጠት ትችላላችሁ። ከ3 ሴንቲሜትር እና ከዛ በላይ መስጠት ትችላላችሁ። ስለዚህ የኔ ቸስት እዚህ ጋር ቸስት ሲካፈል 4 27 ነው። ሲደመር 3 30 ሴንቲሜትር አድርጌ ነው ከዚህ ወደዚህ የመጣሁት 30 ሴንቲሜትር ይኸው እዚህ ጋርም 30 ሴንቲሜትር መጥቶኝና እስከ ሌንግዙን መጣለሁ። መጀመሪያ ሌንግዛችሁ ከማድረጋችሁ በፊት ከላይ ሁሉ ጊዜ ወረቀት ላይ እንደምናደርገው 3 ሴንቲሜትር መልቀቅ ይኖርባችኋል። 3 ሴንቲሜትር ከላይ እንለቃለን። ሁለትም ትችላላችሁ። ይሄንን የምታደርጉት ኢዝ አላዋንስ ለመስጠትና እንዲመቻችሁን አንገታችሁ ቅርጽ 3 ሴንቲ ዝቅ ብያሰመርኩኝ። አሁን ከዚህ ወደዚህ የሚመጣው ምንድነው? ወደዚህ ቸስት ኦቨር 4 መጥቻለሁ ባይ ፎርት ፕላስ ሲም አላዋንስ። አሁን የአንገት ቅርጽ ለመስራት ከዚህ ወደዚህ ስታንዳርድ 8 ሴንቲሜትር መጠቀም ትችላላችሁ። ላርጅ ሳይዝ ከሆነ ወደታች 3 ሴንቲሜትር ባክ ነው። ወደታች 3 ከዛ ንቺን ከርቭ። እሺ ፋሚሊ ከዚህ ወደዚህ የአንገት ቅርጽ ለማግኘት ደረት ሲካፈል 12 ቸስት ኦቨር 12 ነበር። እንደዛ ወይ ደግሞ ስታንዳርድ ከዚህ ወደዚህ 8 ሴንቲሜትር መምጣት ትችላላችሁ። ጃኬትም እንደ ሜኒ ሸርት ስለሆነ አሰራሩ ወደ ላይ 2 ሴንቲሜትር እንወጣለን ሾልደሩ ጋር። ከዚህ ወደ ላይ ከሾልደር ላይ ወደ ላይ 2 ሴንቲሜትር ትወጣላችሁ። አንገቱ እዚህ ላይ ነው የሚያልቀው ማለት ነው። ወደታች አይወርድም። እቺን በከርቭ ታገናኛላችሁ። ከዛ ሾልደር ላይን ታገኛላችሁ። ሾልደር ሲካፈል ለ2 ሾልደር 44 ነው። 44 ሲካፈል ለ2 22 ሴንቲሜትር ትመጣላችሁ። ሾልደር ላይን ነች። ከዚህ ወደታች ቸስት ኦቨር 4 የአርሞል ላይናችን ለማግኘት ማለት አርሞል ሌቭዝ ለማግኘት ቸስት ኦቨር 4 26 ነው። ሲደም 26 ሴንቲሜትር ወደታች ወረድ እንላለን 3 ሴንቲሜትር። እሱንም እዚህ መጨረስ ትችላላችሁ 3 ሴንቲሜትር። ከዚህ ደግሞ 2 ሴንቲሜትር ትመጣላችሁ። ይሄ የሾልደር ላይን ነው ማለት ነው። አሁን እያሰመርኩ ያለሁት ሾልደር ላይን ካሰመራችሁ በኋላ የዚህን የሾልደራችሁ ላይን ሴንተር ትወስዳላችሁ። ሴንተር ስትወስዱ እዚህ አካባቢ ነው። ወደ ውስጥ 1 ሴንቲሜትር ትገባላችሁ። ባክ ላይ አንገባም፣ ፍሮንት ላይ ሲሆን ትገባላችሁ። ፍሮንቱንም እዚህ ጋር ማርክ ለማድረግ እሺ፣ ይሄ ሾልደር ላይን ነው። ሾልደር ከዚህ ወደዚህ የመጣሁት አንገታችንን 12 አካፍለን ወይ ደግሞ ቸስት ኦቨር እሺ ፋሚሊ ከዚህ ወደዚህ ለአንገታችን ወደታች ስታንዳርድ መተናል። ከ7 እስከ 8 መምጣት ትችላላችሁ። ወደ ላይ ለሾልደር 2 ሴንቲሜትር መተናል። ከዚህ ወደታች ደግሞ የስሎፕ ሾልደር ስሎፕ ምንድነው 3 ሴንቲሜትር ዝቅ ካላችሁ በኋላ አፍ ሾልደራችሁን ታገናኛላችሁ። ልክ ሜኒ ሸርትን አስታውሱ። ባክ የባክ ሜኒ ሸርት ማስታወስ ነው ማለት ነው። ከዛ በመቀጠል ከዚህ እስከዚህ ያለውን ሴንተር ወሰዳችሁ። ሴንተራችሁን ከወሰዳችሁ በኋላ ከዚህ ወደታች 3 ሴንቲሜትር ዝቅ ብላችሁ እዚህ ጋር ምልክት ካደረጋችሁ በኋላ እቺን ከርብ ታገናኛላችሁ ማለት ነው። ሚኒ ሸርት ባክ ነው ወይ ደግሞ በቲሸርት ማስራት ትችላላችሁ። ጃኬት አንድ ስለሆነ ማለት ነው። ይሄንን ይመስላል ፋሚሊ። አሁን ልንቆርጥ ነው። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። እሺ አሁን እንቆርጣለን ፋሚሊ። ያው የስፌት እየሰጠን እዚሁ መቁረጥ ይቻላል። ያልገባችሁ ነገር ኮሜንት ላይ አስቀምጡልኝ። የኩኑም እኔ እዚሁ ላይ ያወጣሁኝ ነው ማለት ነው። ዌስቴጅ እንዳይሆንብኝ ለእንግሊዝ ለ2 ሴንቲሜትር ጨምሬ የኩኑም እዚሁ ላይ ያወጣሁ ነው። ያልገባችሁ ኮሜንት ላይ አስቀምጡልኝ። እኛ ዮክ ነች። ባኮ ይሄንን ይመስላል። ፍሮንቱን ደግሞ ይሄንን አስደግፈን መቁረጥ እንችላለን ማለት ነው። የሚጨመረው እዚህ